ስለ ቆላድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምህረት ድንቅ ታምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ሰሚነሽ ኪዳነ ምህረት ጸበልሽ ሳትራጋን ሁላችሁ መስክሩላት፣ እውነት ነው። ሰላም እንደምንቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመለስኩ። ለዛሬ ከምንመለከታቸው ውስጥ ደግሞ እመቤታችን በቆላድባ አካባቢ እንደተገለጠች እየተነገረ ይገኛል። በተጨማሪም ደግሞ በዛው አካባቢ ጸበል ፈልቆ ብዙ እውራንና በሽተኞች እየዳኑ ይገኛሉ። እሱንም በቪዲዮአችን እንመለከታለን። ተጨማሪ መንፈሳዊ ቪዲዮዎችን እያየን ቆይታ የምናደርግ ይሆናል። አሁን በመጀመሪያ ደግሞ የምንመለከተው በቆላድባ አካባቢ እስኪ በሽተኞች እየዳኑ ይገኛሉ እየተባለ ይገኛል። እሱን ቪዲዮ ተመልክተን እንመለስ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ ደግሞ ላይክ አድርጉት። ቪዲዮ እንመልከት። ስለ ቆላድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምህረት ድንቅ ታምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ይህንን የምስራች ለሁሉም ሼር አድርጉት። እንዲህ አይነት ድንቅ ተአምር ስትሰሙ ምን ይሰማችኋል? በኮሜንት ላይ ክብር ለፈጣሪ ይሁን በማለት ምስጋናችሁን ግለጹ። ፈጣሪ ሀገራችንን በቸርነቱ ይጠብቅልን። መልካም ጊዜ። ሰሚነሽ ኪዳነ ምህረት ጸበልሽ ሳትራጋን ሁላችሁ መስክሩላት፣ እውነት ነው። ጸበልሽ እሳት ነው። ጸበል ሰሚነሽ ኪዳነ ምህረት ጸበልሽ ሳትራጋን። እንግዲህ ይሄ ወጣት በሰዎች እገዛ እየተመራ መጥቶ እንግዲህ በእምነት መጥቶ በእመቤታችን ጸበል ተፈውሷል። እንግዲህ ከታምራቷ ተካፋይ ሆኗል። ብዙ በሽተኞች ደግሞ እየዳኑ ይገኛሉ። ከቦታው በፈለቀው ጸበል ብዙ ታምራት እያደረገ ይገኛል። ለነሱ የደረሰች እመቤታችን ለእኛም ትድረስ ልንላለው። በቀጣይ ደግሞ የምንመለከተው በዛሬው ዕለት ደግሞ የአባታችን የአቡነ ተክለ ሃይማኖት የልደት በዓላቸው ነውና ስለሳቸው እስኪ ታሪክ አንድ ቪዲዮ ተመልክተን እንመለስ። ነገ ታኅሳስ 24 የአቡነ ተክለ ሃይማኖት ልደታቸው ነው። የአቡነ ተክለ ሃይማኖት የልደታቸው ታሪክ እጅን በአፍ የሚያስጭንና እጅግ የሚያስደስት ታሪክ ነው ያላቸው። እስከ መጨረሻው ብትሰሙ በእርግጠኝነት ትደሰቱበታላችሁ፣ እንዲሁም ትልቅ ትምህርት ትወስዱበታላችሁ። ሌሎችም እንዲሰሙት ደግሞ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። የአቡነ ተክለ ሃይማኖት አባት ጸጋ ዘአብ፣ እናታቸው ደግሞ እግዚአብሔር ይባላሉ። እነዚህ ሁለቱ እጅግ የሚዋደዱ ባልና ሚስት ነበሩ። እግዚአብሔርን የሚፈሩ ቅዱሳን ናቸው፣ ግን ልጅ አልነበራቸውም። አንድ ቀንም የሀገሩ ገዢ መተሎም ይባላልና እግዚአብሔርን ወደዳት። በጣም ውብና እጅግ መልከ ነበረችና እሷንም ጠልፎ ወሰዳትና ባሏ ጸጋ ዘአብን ሊገለው አሳደደው። ጸጋ ዘአብን ዘሎ ባህር ውስጥ ገባ። በዚያን ጊዜ በዛ ባህር ውስጥ ቅዱስ ሚካኤል ቤት ሰርቶ ጠብቆ እየመገበው ቆየና ወደሚያገለግልበት ቤተክርስቲያን መለሰው። ስለሚስቱ ያዝንና የተክዝ ያለቅስም ነበር። እግዚአብሔርም በመተሎሚ እጅ ወድቃ እሱም ሊያገባት ድግስ አዘጋጅቶ ብዙ ፍሪዳዎችን፣ ብዙ ላሞችን፣ ፍየሎችን፣ ዶሮዎችን አሳርዶ እሷንም በወርቅና በብር አስጊጧት ሊያገባት ተዘጋጀ። በዚህንም ጊዜ እግዚአብሔር እያለቀሰች ከዚህ ከአረሚ ሰው ጋር እንዳልገናኝ ጌታዬ እባክህ እርዳኝ፣ ወደ ባሌ መልሰኝ እያለች ጸሎትን አደረገች። እግዚአብሔርም ጸሎቷን ሰማትና ቅዱስ ሚካኤልን ላከላት። ያ ሁሉ ድግስ ተዘጋጅቶ ታዳሚ ቀርቦ ሙሽራውን ቆሞ እያለ ቅዱስ ሚካኤል እግዚአብሔርን በክንፎቹ ተሸክሟት ቅዱስ ጸጋ ዘአብ ወደሚያገለግልበት ወደ ቅዱስ ሚካኤል ቤተክርስቲያን አድርሶ አቆማት። ቅድስት እግዚአብሔርም ከዚያ ቤተክርስቲያን ወትሮ ከምትቆምበት ቦታ ቆማ ይህን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። እግዚአብሔር እንደሆነችም አላወቅም። ወንድ ባሪያ ሴት ደንገጦር የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበ። እንዲህ ያደነቀ ቤተክርስቲያንን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እርሷ መጣና እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። አዎ ደህና ነኝ አለችው። ከቤተ መንግስት ወገን የምትመስዪ ወንድ አሽከር ሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እርሷም መልሳ እውነት ነው፣ ከቤተ መንግስት ወገን ነኝ። አሽከሮችን አስከትዬ ያለኝን ሁሉ ይዤ ስሸሽ ሞተሎሚ ያገኘኝ፣ ሁሉንም
ወሰደብኝ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዛብ የሚባል አንድ ሰው ሚስቱ ተማርካለች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይሄንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውም። ዳግመኛ አንቺ የከበርሽ ሴት ነሽ፣ እርሱ ግን ምንም የሌለው ደሃ ነው። እርሱንም ብታገቢ ላንቺ ውርደት ነው አላት። እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። እርሱም ጸጋ ዛብ እንደሆነ አልነገራትም፣ ግን እሷ አውቀዋለች። እርሷም ከተማረከች በኋላ ይመልስለታልና አለችው። እንኳን ከተማረከችበት ይቀርና ከሞተችበትም በኋላ አንስቶ መስጠት ለእግዚአብሔር በተቻለ ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ እሷን ቃል ይመስላል። እሷም ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነህን አለችው። አዎ እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለሳለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርክልሽ። የዘማዊ ሰውነት እንደ ውሻ ደም ርኩስ ነው፣ እንደ ኩስም የሚያጸይፍ ነውና እግዚአብሔርና መላእክቶቹ ግን ንጽህናን ይወዳሉ አላት። ሃይማኖቱ እጅግ እንደጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብልቧን ገልጻ ታየችው። ጌታ የፈጽመው ወቀኝ እኔ ሚስት እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወርቆ እግሯን ጉልበቷን ሳማት። እህቴ ወይ እንደምን ሆንሽ? ከዚህስ እንደምን ደረስሽ አላት። እግዚአብሔር በጥበቡ አደረሰኝ አለችው። ካንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔርም መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዛብም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ታምር ያደረገልኝ የእስራኤል ፈጣሪ ክብር ይመስገን፣ የጌትነቱን ስም ይመስገን፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ነው ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በዚህ ያህል ክብር ገናናነት ማን መጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ታምራትን የሚያደርግ እግዚአብሔርን አመሰገኑ። ተማርኮ ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ሥጋው ደግሞ ተቀብሎ ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡም ወደ የቤታቸው ከተመለሱ በኋላ ማዕድ አቅርቦ በሚበሉበት ጊዜ እግዚአብሔር ጸጋ ዛብን እኔ ካንተ ከተለየው ጀምሮ እስከ ዛሬ ድረስ እህል ውሃ አልቀመስኩም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ ያደረሰኝ አለችው። ጸጋ ዛብም ነገሯን ሰምቶ ፈጽሞ አደነቀና እርሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸውን ያደረገላቸውን ቸርነት መልአኩም የሰራላቸውን ሥራ ሲጨዋወቱ አደሩ። ከደስታቸውም ብዛት እንቅልፍን ባይናቸው ሳያዩ አደሩ። በተገናኙ በነጋው በመጋቢት በ23 ቀን ጸጋ ዛብ የሚያጥንበት ቀን ጨርሶ ወደ ቤቱ ገባ። በዚያች ሌሊት በ23 ለ24 አጥቢያ አባታችን ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበረ። የበራም ምሰሶ ከቤቷ ውስጥ ቆሞ የምሰሶ ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቶቹም ጳጳሳቶቹም በዙሪያው ቆመው እኩሌቶቹ ሲሰግዱለት እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹ ቀያዮች ናቸው፣ እኩሌቶቹ አመዳይ ናቸው፣ እኩሌቶቹ ዥንጉርጉር ናቸው፣ ጥዋቁሮችም አሉ። ይህን ስታይ ጸጋ ዛብ በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጠችና ነቃች። እርሱንም አነካችውና ለምን ትጮኻለህ አለችው። ድንቅ ህልም አይቼ ነው ቢላት ምንድን ነው አለችው። ከምተኛበት አጎበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለም ሁሉ ሲያበራ ከብርሃኑ ብዛት የተነሳ ሀገር ሁሉ አበራ። ይህ ራእይን አይቼ ደንግጬ ጮኽኩ አላት። እግዚአብሔርም ይሄ ነገር እጅግ ድንቅ ነው፣ ማንም ሊሰማው አይችልም፣ እኔም እንጂ እንዳንተ ድንቅ ህልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ነገር ሲነጋገሩ ለራሳቸው ተኙ። እግዚአብሔር ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችን ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ስራው ለአንዲቱ ሰማይና ምድር መጠኑ አይሆኑም። ይህንን ከነገራት በኋላ ተሰወራት። ለጸጋ ዛብም ለእሷ እንደነገራት ነገረው። ዳግመኛም ጸጋ ዛብ በተኛሽ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትን ሁሉ ነገረችው። እርሱም ለኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ሥራ እያደነቁ ተቀመጡ። ከዳሞት ያመጣችውን የጌጧን ልብስ ሽጣው ከቤታቸው ምንም ሳያስቀሩ ለድሃ ሰጡ። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪ ብሎ ነግሯት ነበርና እነርሱም እንዳዘዛቸው አደረጉ። ካዘዛቸውም አንዲቱንስ እንኳን አላስቀሩም። እርሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገሩ አያደርግምና የመላእክት አለቃ የቅዱስ ሚካኤልን በዓል ከቀድሞአቸው ይልቅ እያበዙ ያዘክሩ ጀመር። ከዚያም ቀጥሎ ከ9 ወር በኋላ በታኅሳስ 24 ቀን ፍስሐ ጽዮን ተወለደ። በዚያች ቀን በጸጋ ዛብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና መልኩም እጅግ ድንቅ ነው፣ እንደ ቢረሌ እንደ መስታወት የሚያንጸባርቅ ነው። ቅላቱ እንደ ጽጌረዳ ነው። ለወንድማችን ለዲያቆን ሲራክ ቃለ ሕይወትን ያሰማልን። የአባታችን የአቡነ ተክለ ሃይማኖትን የልደታቸውን ዜና እንዲህ ባለ መልኩ አስተምሮናል። ወንድማችን ቃለ ሕይወትን ያሰማልን። እኔ ደግሞ እጅግ የገረመኝ በጣም ብዙ ምዕራፍ ነው ይሄ። አሁን እሱ እንደ ቀላል አድርጎ ለ6 ደቂቃ ያቀረበልን አጥር አድርጎ ያቀረበልን ቪዲዮ ቢያንስ 4-5 ምዕራፍ የሆነ የአቡነ ተክለ ሃይማኖት የሚገኝ ነውና
በጣም በሚያስደንቅ ሁኔታ አቅርቦልናል። የአባታችን የአቡነ ተክለ ሃይማኖት በረከታቸው ይደርብን። እናንተም ወዳጃቸው ናቸው የአቡነ ተክለ ሃይማኖት ወዳጆች አባቴ ተክለ ሃይማኖት እያላችሁ በኮሜንት ላይ ጻፉ። ወደ ቀጣይ ቪዲዮአችን እንለፍ። ረሃበን የሚሉ መነኮሳትን ድምፅ ያፈንኩ ስለመሰለኝ ነው ዛሬ ወደ እናንተ እንዲመጡ ያደረኩትና አባታችን እንዴት አሉ? እስቲ በገዳሙ ያለው ነገር ምንድነው? ምን ጎደሉት? ለምንድነው ወደኛ የመጡት? የኔ አባት በረሃብ የተነሳ ነው። ረሃብ ነው? አዎ ረሃብ ስለ ረሃብና ደግሞም ወጪም ምንም አልጠቀመንም። እኛ የምናገኘውም ጥቅም የለም ብለን ነው። አባት ራበን ሲል በጣም ይከፋልና እንደው በገዳም ውስጥ ምን ያህል ናችሁ? ስንት ጊዜ ነው የምትመገቡት በቀን? የኔ አባት ኧረ አንዳንድ ጊዜ ነው እንጂ ምን ነገር አለ? በቀን አንድ ጊዜ? አዎ። እሷም ጠፋች። አሁን ራብ አስቸገረ። ምንም ራብ ነው ያስቸገረን። የምንጠብቅ አጣነ። ምንም የምናደርገው ነገር የለንም። በዚህ የተነሳ ነው መቼም አላቅም። ራበን ያለን ሰው ከዚህ በላይ ቁጭ አድርጎ ማውራት ከባድ እንደሆነ አውቃለሁ። በጣም ከባድ ነው። አፍ አለው በቃ ራበን ያሉትና ክቡራን ተመልካቾቻችን እባካችሁ ስለ እግዚአብሔር ብላችሁ አግዟቸው። እንግዲህ በዚህ ቪዲዮ ላይ እንደተመለከትነው ወንድማችን ነጋሽ በዳዳ አቅርቧቸው በጣም በሚያሳዝን ሁኔታ አባቶች የክርስቶስን ስጋ ወደሙን የሚያቀብሉን አባቶች በገዳም ያሉ ለሀገር የሚጸልዩ ተርበው ራበን ብለው ከተማ ቀርበው እንግዲህ እንደ የሰው ፊት ማየት በጣም የሚያሳዝን ነው። እሱም እግዚአብሔር ይስጠው በተቻለው አቅም የገንዘብ ድጋፍ አድርጎላቸዋል። እናንተም የሚችሉ አባቶችን አትርሱ። በተቻላቸው አቅም ድጋፍ አድርጉላቸውና ለራሳቸው ብለዋል ለህዝብ ለሀገር የሚጸልዩ አባት ናቸውና ሁላችንም የጌታ መንግስት እንድንወርስ ደግሞ የክህነት አባቶቻችን የክርስቶስ ቅዱስ ስጋውን ክቡር ደሙን እያቀበሉ እኛን ለጽድቅ እንድንበቃ የሚያግዙ ናቸውና በተቻለን አቅም ያለንን እያደረግን ደግሞ ከዚህ መጥፎ ጊዜ እንድንታደጋቸው ላለው ወደ ቀጣይ ቪዲዮአችን ነው። ሰይጣን ስለ ንስሐ ማሰብ እስካልጀመርክ ድረስ አጠገብ ድርሽ አይልም። በይዙ አሁን ገዳም የሚዞሩ ሰዎች ቀኑ ሙሉ ጸሎት የሚያደርጉ 20 ምናምን ዓመት ጸበል የቆዩ ምናምን ሰዎች ቅዳሴ ያስቀድሱ አያውቁም። ንስሐ ምን እንደሆነ አያውቁም። ስጋው ደግሞ ምን እንደሆነ አያውቁም። ለምን ይነካል? ውስጥህ ኢጎ ታውቃለህ። አንተ መመገብ አለብህ። ያን በምድር የምትመገበው የሆነ ጥሩ ነገር እያረኩ ነው ብለህ አብዛኛው ሰው አሁን ጠዋት አይኑን የሻሸ 2 ሰዓት ላይ እሑድ ጠዋት ቤተክርስቲያን የሚሄደው ሳምንቱን ሙሉ የሆነ እንትን ኃይል ለማግኘት ነው። ይዘው ከእግዚአብሔር ጋር ምን እንደሆነ ይሄንንም እንዳላጎደለ ከዛ ሐስል ታረጋለህ እስከ ቅዳሜ ምናምን ጠዋት ሄደ ቤተክርስቲያን ደርሰህ ስትመጣ ወይ ከስራ በኋላ ተሳልመህ ስላለፍክ እውነተኛውን ህይወት እየኖርክ እንደሆነ እንዲሰማ ያደርጋል። ሰው ራሱን ማወቅ ካልጀመረ ወይም ደግሞ ምን ያህል እንዳመመው ካላወቀ ሐኪም ቤት እንደማይሄደው ሁሉ ከእግዚአብሔር መራቀ እና ደግሞ ይሄ ኖርማል ብለህ የጠራው ህይወት እንዴት እንዳጎሳቆለ ሪላይት ካላረከው እንዴት ትቀርበዋል? እና ያቺን በምድር የሚሰጥ አሁን ለምሳሌ እንዲህ ድረግ አዲክሽን ላይ ምናምን ያሉ ሰዎች በምድር መታየው ትንሽ ጉልበት ስለሚሰጣቸው ትንሽ እና አታስተውለው ምን እያደረገህ እንደሆነ ስትተው ነው የምታውቀው አይደል? ልክ ያንን ለአንድ ቀን ሲተውት ምን እንደሚያደርጋቸው ሳይሆን ደንግጠው ይመለሳሉ ወደዛ። እና ሱስ ነው በቃ የሆነ ጧት መዝሙር ለምሳሌ አሁን ግሮሰሪ ቤት ጧት መዝሙር ይከፈታል። ለምን እንደሆነ ግራ የሚያጋባኝ የጥፋተኝነት ስሜት እንዳይሰማው እኮ ኦኬ ቤተክርስቲያን ሄደህ ተሳልመ መምጣት ወይ ጸሎት ማድረግ ምናምን እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው። እና ያ ስሜታዊነቱን ከፍ ያደርገዋል። የሆነ ጊዜ ደግሞ እንባ ይሰጣል፣ እንድትሰበር ያደርጋል። ወጥቷል በቀላል ነው ለሰይጣን ይሄ። እውነተኛው ለውጥ ግን ምንድነው ነው? እግዚአብሔርን መያዝ ምንድነው? እውነተኛው መንፈሳዊነት ምንድነው? ተጽፏል። በጣም ብዙ መጽሐፍት አሉ እኛ ቤተክርስቲያን ውስጥ ከዲግ እናርግ እስኪ ሆነ ወጥቷል። ለወንድማችን ለዲያቆን ኢዩኤል ቃለ ሕይወትን ያሰማልን። እንግዲህ መንፈሳዊታችንን በአግባቡ መኖር እንደሚገባና የማስመሰል ነገር እንዲቀር በብዛት የተናገረው ነገር እንግዲህ አይታችሁ ከሆነ ሆቴሎች ላይ ጠዋት የሚከፈተው መዝሙር ነውና ማታና ሌሊት የሚሰራውን ነገር ይታወቃልና የማስመሰል ክርስትና ይብቃን ሲል ተናግሯል።
ለወንድማችን በድጋሚ ቃለ ሕይወትን ያሰማልን። ማድረግም ያለብን ነገር እንደዛው ነው። ምክንያቱም የክርስትና ሕይወት በአንዴ ገንብተነው ትልቅ ደረጃ ልንደርስ ስለማንችል ቀስ ቀስ እያልን ወደ ቤቱ እየቀረብን ጸበል ምን እያልን ያለውን ፕሮሰስ ሁሉ እየፈጸምን ለቅዱስ ሥጋው ለክቡር ደሙ መብቃት ያስፈልገናል። በቅርቡ ደግሞ የገና በዓል ነው። ገናን ደግሞ እስቲ በተቻለን አቅም ልደቱን በባለ ልደቱ ቤት በሚል እንግዲህ በዛን ቀን በዋዜማው ዕለት ጀምሮ ማህሌት አለ፣ ቅዳሴ አለ። እነዛን ተሳትፈን ደግሞ የገናን በዓል በእግዚአብሔር ቤት ማሳለፍ ማክበር ያስፈልገናል። እንደዛ እንድናደርግላለሁ። ተመልካቾቼ ለዛሬ ይዤላችሁ የቀረብኩት አስተማሪ ወቅታዊ እንዲሁም መንፈሳዊ ቪዲዮዎች ይህንን ይመስላሉ። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት የዓለም ዳርቻ ቸር ቆዩልኝ።